ከዚህ ቀደም ብየዋለሁ ልድገመው። ሁለት ሰዎች ወንዝ ዳር እየሄዱ በወንዙ የደረሰ ውሃ አመጣጥ ምክንያት አንዲት ጊንጥ በውሃ ልትበላ ስትሰቃይ ያያሉ። ከሁለቱ ጓደኛሞች አንደኛው ጊንጧን ለማዳን እጁን ሰዶ ከውሃ ላይ ያውጣት ሲል ነደፈችው። በጣም ነው የሚያመው እንደምታውቁት ጊንጥ ሲናደፍ። እጁን ካወጣ ካሸ በኋላ አሁንም ሳያት ትንደፋደፋለች። ድጋሚ ሊያወጣት ሞከረ፣ ነደፈችው። አሁን አሞት እየተሰቃየ ሲያት ትቸገራለች። በጨርቅ ጠቅሎ እጁን ለሶስተኛ ጊዜ አወጣት እና ጓደኛው እሷ እየነደፈች አንተ ለምን ልታወጣ ትሰቃያለህ ሲለው እኔ ሰው ነኝ፣ እሷ ጊንጥ ናት። የእሷ ስራ መናደፍ ነው፣ የኔ ስራ ማዳን ነው። እኔ ስራዬን ነው የሰራሁት። ስራዬን እንዳልሰራ ለምንድነው ጊንጥ እንደሆን ምን የምትመክረኝ አለው ይባላል። ለምን አክቲቪስት ሆናለህ? አንተ የተፈጠርከው ህዝብ ልታስተዳደር ነው፣ እንድታለማ ነው። አክቲቪስቱ እዛ ያውራ፣ አንተ ስራ ካለ ቦታ ለምን እሱን ለመሆን ትሞክራለህ? የተፈጠርከው ለማንነጽ፣ ለማልማት፣ ለማሳደግ ከሆነ እሱን ሁን እንጂ አንተ ያልሆንከው ማንነት ሰው አይተህ ከሆንክ ሉዘር ነህ ማለት ነው።